ቻይናዎች ምን ይላሉ መሰላችሁ? ኒሃውማ ሁንሃ ምን ማለት ነው? ሶስተኛ ላይ ካለው 3 ነጥብ ነው የቀረን እንደማለት ነው። ካሪክ ምርጥ ቅያሪ አማዶታ ኢምቦይሞ ወደዚህ ወጥቶ ሴስኮን በጣም ቆንጆ በረኛችን አሪፍ ነበረ። ኩኛ ወደ ኢምቦይሞ ፓስ ያደረገው ኳስ ይመቸን። ገብርኤልን ቆንጆ ምሽት ነበር። 1-0 መሆኑን እንዳታዩ። ኡቭን ይመቸን። ቻምፒዮንስ ሊግ መጣሁልሽ ሰላምዬ፣ አንቺን ማየት ከቻልኩ ብሏል። ይመቻችሁ። ወደ ቻምፒዮንስ ሊግ ጉዞ ደን ካሪክ እኛን ይዞ ደን ኦላን ይዞ ብለናል። አባቴ ከብዛት ጥራት ነው ከኳንቲቲ ኳሊቲ። ምን ሆነሻል? ሎካልቲ ነኝ ነው ዘንብዬ የምራገጠው መርጬ ነው አባቴ። ምን ሆነሻል? እንግዲህ ፍሬህን ያሟሟ የቋጠርክ ወያላ ነጋቲቡላ ምንም ማድረግ አይቻልም። ድክ ባልጫ አሙቄ ኤቨርተንን ለሱርም እሷን ነው የምበላው። እንግዲህ አባቴ ጾም ያዣል። ምን ሆነሻል አባቴ? አይዞን እንግዲህ ወያላ አልተገናኘንም። እንግዲህ አሁን እንዲህ ለማሸነፍ ነው እንደዚህ መከራና ስቃችን የምታበሉን። 1-0 ለማሸነፍ ለምንድን ነው ፈረስታፍ ቤንጃሚንን ያላስገባችሁት? ወይስ እኛን አጓግቶ ለማሸነፍ ነው? ጥሩ ስትራቴጂ ነው። እኛን እንደዚህ እስከ ሌሊቱ መጨረሻ ጫፍ ድረስ እስከ መጨረሻ ጨዋታው ድረስ አይተን ጓግተን ቋጥረን ሳይሳካልን ጨጓራችን ጠልጦ እንድንተኛ የሚያደርገን ታክቲክ ይዞ መጥቶ ከሆነ እንደዛ ተሳክቶልሃል በሉልኝ። ጥሩ ነው። ግን አሰላለፉ ልክ አልነበረም። ልጁን ፈርስታፍ ራሱን ማስጀመር ነበረበት። ሴስኮን ማለት ነው በአግባቡ ማለት ነው በአግባቡ። ለማንኛውም 1-0 አሸንፋል። ጀማው ዛሬ ቋጠሩ አልሆነም። እኔ ትርፌ ናፍቃኝ ነበር። እሷን ማየት ፈልጌ ነበር። ለዛ ነው ያዩዋት እንጂ ከዛ ውጪ 1-0 አሸንፋለች። ቶፕ 4 ላይ 48 ነጥብ ይዛ ተደላድላ ተቀመጠች። አንተ አራተኛ ላይ መታለች። አሁን እንግዲህ ወደ ቪላ እየተጠጋች ነው። በ3 ሆነች ከቪላ። ይቺ አመጣጧ ጥሩ አይደለም ጀማ፣ አመጣጧ ጥሩ አይደለም። በቃ ዘንድሮ ቻምፒዮንስ ሊግ ላይ ልትጸድቅበት ነው መሰለኝ። አሬ የሆነ ቡድን ቀስ ማስበረልኝ እቺ ቡድን። አይ መከራ ቁጥን ማንቸስተር ዩናይትድ ከ6 ጨዋታ 5 አሸንፎ አንቢትን አሁንም አንቢትን ሆኖ እየቀጠለ ነው ይላል። ስለ ጌሙ በደንብ ከማውራት በፊት ፈርስት ሃፍ ያልኩትን ተመልከታ። ሰከንድ ሃፍ ላይ ምን አለ በለኝ ሴስኮን ታገት አስገባውና ለውጥ ይፈጥርላል። ሴስኮ ማለት እንዳልኩት ሴስኮ ጌሙን ቀየረው። ስነግረው እየነገርኩት ካሪክ ግን ሰማኝ። ፈርስት ሃፍ ያልኩት ቪዲዮ ሙሉ ለሙሉ ከች ማለት የካሪኩ ፓርት ትንሽ አጋግየው ነው መብሸቅ ስላለብሽ ማለት ስላሸነፍሽ ግን ከ6 ጨዋታ 5 ጨዋታ ስላሸነፍሽ ኦን ፎርም ስለሆንሽ ዛሬ አላበሽክሽ። እንደውም በግል ለጠየቁኝ የማንቸስተር ዩናይትድ ደጋፊዎች የነገርኳቸውን ነገር ዛሬ በግልጽ ልንገራችሁ። ማንቸስተር ዩናይትድ ነው ሶስተኛ የሚጨርሰው ማንቸስተር ዩናይትድ ነው። አስቶን ቪላ ይወርዳል። ማንቸስተር ዩናይትድ ደግሞ ከቼልሲና ከሊቨርፑል የተሻለ አቋም ላይ ነው ያለው። ይሄ ደግሞ ይቀጥላል። ካሪክ ይቆይ ምናምን ደረጃ ድረስ እንዳትደርሱ እመኑኝ። ኦሊ ራሱ 17 ጌም እኮ አልተሸነፈም። ገባ ንፍጭል ያሉት ደጋፊዎች ይመጡና ሴስኮ ከጊዮኬሬዝ ማንም ከጊዮኬሬዝ ጋር እንዳይወዳደር ባይዘው ማለት ነው። ሁሉም ካስፈረሙት አጥቂዎች በሙሉ ጊዮኬሬዝ ነው ጎል ያለው ከኢኪቲኬም ጨምሮ ማለት ነው። እናረጋጋው ገባ አይደል? ሳይችል ነው እንደዚህ ያገባው። ሳይችል እንደዚህ ያገባ ነው። ሲችል ደግሞ እንደሚችል ደግሞ ከኔ ስማው እርግጠኛ ነኝ ማለት ለዋንጫ ነው የምንጮት ምናምን የምትላሉት ደግሞ አሁንም ደነዝ እንደሆናችሁ። ሶስተኛ ለትክክለኛ ዩናይትድ ደጋፊ ምን ያህል ፕሮግረስ እንደሆነ ታውቃለህ። ሶስተኛን ደግሞ ታገኙታላችሁ በእርግጠኝነት ነው በእርግጠኝነት ማለት የሚገርም ፎርም በቃ እንደዚህ የሚያፈገፍጉትን ሴስኮን እያረክ ሎንግ ቦል ምናምን እያራምድክ ትመታለህ። ከነገና ደግሞ ከተላልቅ ቡድኖች ደግሞ አራቱን ብሩኖ ኩኛው እያሽከረከርክ ታጫውታለህ ማለት ነው። ካሪክ ከሌሎቹ ቡድኖች አንተ የተሻለ ፎርም ያለህ ትመስላለህ። ወጥር ዩናይትድ አሸነፈ እና በጣም የሚገርመውን ነገር ልንገራችሁ። ቢስሚላ የሃይላይቱ ብዛት ጨዋታውን ያላያችሁ ሰዎች ሃይላይት ነፍ ይወጣለታል። አቢጌል ኤዲት አድርግላቸው ለስካይ ስፖርቶች። ፉክክ ያለ ጨዋታ ቢስሚላ። አልነገሩሽም ወይ? ዋን ፒስ ስማ፣ ብድሩን የማይመልስ ወንድ ልጅ አይወለድ። ነግሬሃለሁ እኮ ይሄ ኢቋማ በላይ የመጣ እንዳለ ተበተን። እኛም በቃለን ብያለሁ። በቃ እኛም በቃለን። ይሄ ነው ዩናይትድ። ነግሬሃለሁ። እንቅልፍህን ታድራታለህ ብዬ እኮ ቀድሜ ነግሬሃለሁ። አትሰማም እንጂ ይሄ ነው ማንቸስተር። የኔ ሴላምንስ በራሪው የኔ ዘላዩ ቤንጃሚን ሴስኮ በቃ ይሄ ነው ማንቸስተር። 2026 ከገባ በፕሪሚየር ሊጉ ምንም አይነት ሽንፈትን ያልቀመሰው
አንድ ቡድን ብቻ ነው፣ እሱም ማንቸስተር ዩናይትድ ይባላል። ያራዳ ልጆች ዛሬ ከኤቨርተን ጋር በያዙኝ ልቀቁኝ ነው ኤቨርተን ሜዳ ሄዶ ጆሮ ግንዱን በለው መጥቷል ማለት ነው ማንቸስተር ዩናይትድ። ምንም ጥያቄ የለውም። የማይክል ካሪክ ቡድን እጅግ በጣም ኃይለኛ መሻሻል ላይ ነው ያለው። ያራዳ ልጅ 6ኛ ተከታታይ ጨዋታቸው ነው፣ ምንም አይነት ሽንፈት የለም። ይሄ እጅግ በጣም አስገራሚ ነው። ምን ብዬ ልንገርህ ማለት ነው ኩኛ ለኢምቤሞ የሰጠው ኳስ ማለት ነው እንዴት ማስረዳት እንዳለብኝ አላቅም። የሚገርም ኳስ ነው፣ ከምንም ነው ኳሱን ነፍስ የዘራበት ማለት ነው። ኢምቤሙም ለሼስኮ ቆንጆ አርጎ አቀብሎ ቆንጆ ጎል አስቆጥሯል ማለት ነው ማንቸስተር ዩናይትዶች። ያም ቆንጆ 3 ነጥብ እንዲያገኙና ካስቶን ቪላ ጋር ልዩነታቸው በ3 እንዲሆን ማድረግ ችሏል ማለት ነው። በጣም አስገራሚ ጨዋታ ነበረ። ማንቸስተር ዩናይትዶች አለተቻሉ ያራዳ ልጆች እያሳሳቁ ነቀነቁ ነው ጨዋታው። ናበለው ሽንፈት ያማረው ናበለው ሽንፈት ያማረው ይችላል ማንቼ ይችላል በለው ይችላል ማንቼ ይችላል በለው። ይኸውልህ 50 60 70 80 90 100 1 ሚሊዮን ሆነ ላመንስሌና 50 ሚሊዮን ሆነ ኩኛ ሌላ 50 ትሪሊዮን ሆነ ደግሞ ሴስኮ ሌላ ማለት ነው። ና ነው ማለት ናበለው ናበለው ሽንፈትን ናበለው። ይኸውልህ ደም ያለው ክለብ ደም ያለው ሴስኮዬ ላመንስ ምን አይነት ግብ ጠባቂ ነህ? አንድሬ ኦናና በረኛ ይባላል ይሰጠዋል ሙሉ ስሙ። አረ እንደው ናበለው ሽንፈት ያማረው ናበለው። እኔ ማርያም ዛሬ ዩናይትድ በቃ ልሂድ እግዚአብሔር በቃ እኔ እግዚአብሔር ሴስኮ ላመንስ ኩኛ ምን አይነት ሞራል ምን አይነት ስሜት ያላቸው ይሪያዩ በቃ ደሳል ትልቅ ተስፋ ይታየኝ። ጌታን እንችላለን። ሼር አርጉ ለዩናይትድ ደጋፊ በሙሉ እንችላለን። መድኃኒዓለም ፕሪሚየር ሊግ ትክክለኛ ውሳኔ ነው የወሰዱት። የምሬ ነው የምላችሁ። የማንቸስተርን ጨዋታ ሰኞ ማታ 5 ሰዓት ማድረጋቸው ትክክለኛ ውሳኔ ነው። ለመሰላችሁ እንዴት ነው ይህንን ጨዋታ ቅዳሜና እሁድ ልናይ የምንችለው? አስቡት። በቅዳሜና በእሁድ ቀን እንዲህ አይነት ጨዋታ ብናይ ኖሮ ቀን ታንቀላፋለ፣ በቃ ቀን ታንቀላፋለ። ለማንኛውም ሰው ማንቼ በግድ ነው በቃ አስገድዳን ያሸነፈችው። አስገድዳ ታግላ ምናምን አይደለም፣ አስገድዳን ያሸነፈችው። ቤንጃሚን ሴስኮ ተቀይሮ ገብቶ ጎል አስቆጥሮ አሸነፉ። ረረረረ ሴስኮ ካሪክና ሴስኮ ጋይስ በገገማውም ቢሆን እየለጠለጡ ነው፣ እየለጠለጡ ከ6 ጨዋታ 5 አሸንፏል። ይሄ ሃኒሙን ነው ወይስ እንዴት ነው ነገር? እንጠብቀው እንዴ ካሪክን? እኔ ባይዘው በጣም ብዙ ኳሊቲ አይቼበታለሁ። በቃ በጣም ጸዴ ውሳኔዎች የሚወስን አሰልጣኝ ነው። የሚገርም ውሳኔ ማለት ነው። ዛሬ አሞሪም ቢሆን አሰልጣኛችሁ ዛሬ በእርግጠኝነት ተገርፋችሁ ነበረ። ለማንኛውም ማንቼ ያሸንፋለች። አልዋሻችሁም፣ ቋጥረን ነበር። ጋዴሚት ኤቨርተን ድሮም አትመቸኝ። ዩናይትድ አሸንፏል። አረ በስመ አብ ማን ሙሉ ሰከንድ አፍ ተደብድቦ እንዴት እንዳገባ አላቀለትም። ሼስኮ ተቀይሮ ሲገባ ምንድን ነው የሚያገባው? ካሪክ ይውላችሁ የለ የተመቸኝ ነገር ከካሪክ ማለት ነው ቀያሪ ላይ በፍጹም አይቆዩ። ያህል ቲሙ እንደተቸገረ ገብቶታል ማለት ነው። አማዳ አያስፈልግም ነበር ወጣ። ምንድነው ካውንተሩ? ኩኛ ምን አይነት ክሮስ ነው የሚያደርገው? ማን ኤቨርተኖች ሙሉ ሰከንድ አፉን ነበር ይቀጠቅጧቸው ሙሉን ማለት ጋርነር ከኩኛ ጋር ድብድብ ሙሉ ጨዋታውን። አረ በስመ አብ ማን እድለኛ አይደሉም ኤቨርተኖች። ከዛዛ ባሪ የተባለ ሰውዬ ምንም ነገር ነው የማይችለው። እሱ ደግሞ ምንም በቃ ዝም ብሎ ቴስታ ማሸነፍ ብቻ ምንም አይችልም። ቦክስ ውስጥ ማን ላመንስ ምን አይነት ኳስ ነው የመለሰው? እንዲህ ማይክል ኪን በግራ እግሩ 90 ዲግሪ ላይ ነበር የመጣው። እንዴት አድርጎ እንደመለሰው አላቅለትም። ማን ኤቨርተኖች ከልባቸው ነበር የጮቱት ሙሉ ሰከንድ አፉን። ማን እነዚህ ማንቸስተር ክለቦች ሁለቱም ሰከንድ አፍ ተበልጠው ግን አምና ካቻምና ዝቅ ብሎ ዘንድሮ ግን ቶፕ 4 ለመግባት በስርዓት እየተንቀሳቀሰው ስላለው ቡድኔ ከመንገሬ በፊት ወያላ ተኝታል አልተኛ ኤቨርተንን ከተበቀልክ እንደዚህ ነው። 1-0 አይደል አሸንፎኝ ሄደ ሜዳ ላይ መጥቶ በ10 ተጫዋች በ9 ብራ ቀለል አድርጌ ስለ ሴስኮ ምናምን እማወራዋለሁ። ቀጣይ ቪዲዮ ላይ እንገናኝ። ወያላ ግን ተኝታል ቋጥራለሁ በ10 ተጫዋች እንኳን አስጥሏል እንኳን ሜዳው ላይ ሄደ በ10 ተኛ አንተ እንኳን ለዋንጫ እየተፎካከርክ ነው። እንኳን የኔ ጀግናው ማንቸስተር ዩናይትድ ተኛ እያየው ናፋቂው ክለባችን በድል ተመልሷል። ፓፓ ኤቨርተንን ሜዳው ድረስ ሄደን አረጋግተን መተናል ማለት ነው። ሌላ አንድ በጣም ያስገረመኝ መረጃ ማለት ነው አርቴታ በትርፍ ሰዓቱ ኤቨርተንን እንደሚያሰለጥን ዛሬ ነው ያወቅኩት ማለት ነው።
10-1 ነው 10-2 ምናምን ነው ለኮርና ነበር የሚጫወቱት። ኮርና በመጡ ቁጥር ነፍሴ ተጨነቀች በክርስቶስ ከማሸነፋችን ያላነሰ ማለት ነው። እነዛ ኮርናዎች አለመግባታቸው በጣም ትልቅ ነገር ነው። ባለፉት አመታት እንግዲህ የምናውቀው ዩናይትድ የቆመ ኳስ ላይ እንደምታውቁት ነው። በቃ ዝም ብሎ የሚያፈስ ከበረኛው ጀምሮ እንዳለ ምንም አይነት የሆነ የተደራጀ ነገር የለም ሴት ፒስ ላይ ማለት ነው የምንከላከልበት መንገድና እነዛ ኮርናዎች አለመቆጠራቸው ሌላ 3 ነጥብ ነው ለኔ። እግዚአብሔር ግን እነሱ ለኮርና ነበር የሚጫወቱት እና አርቴታ በትርፍ ሰዓቱ እነሱ እንደሚያሰለጥን ሰምቻለሁ ማለት ነው። ሴስኮ በጣም የሚገርም ወርልድ ክላስ የሆነ ፊኒሽንግ ያሳየናል። መልሶ ደግሞ አማተር ሰው የማይሰራውን ስህተት ደግሞ መልሶ ይሰራል። እንዴት እንደሆነ ያው ላድንቀው ወይስ እኔ አልገባኝም። ለማንኛውም ይመችሽን አባት። በጣም ወርልድ ክላስ የሆነ ፊኒሽንግ ነው የተመለከቱ ማለት ነው። ሌላ ኳስ ራሱ ማግባት ይችል ነበር። ኩኛ ሲስገበግብ ኳሱን አልሰጥሎ ራሱ ወደቀ ሄዶ በጣም ነው ያበሳጨኝ። ኩኛ ቀልድ አይደለም የያዝ ነው ዘንድሮ። ፓፓ ፕሪሚየር ሊጉ ወንድ ከሆነ እስኪ ሌላ 10 ጌም ይጨምርበት። እስኪ አይለቅ ሊጉ ሌላ 10 ጌም ይጨምርበትና ወንድ ከሆነ እንዴት ዋንጫው እንደምንበላው አሳያል። ይሄ እኮ ነው የሚፈለገው። እኔ ተናግሬያለሁ። ቋጠሯችን ሰርቷል። የኛም የእናንተ ብቻ አይደለም። የኛም ቋጠሮን እንደዚህ ያደረጋችሁ ጎረቤቶቻችን በቃ ይሄ ነው። ሴስኮ ነበር ፈርስት ቪዲዮ ላይ ተናግሬያለሁ። ሴስኮ ነበር የሚያስፈልገው ቡድኑ። እነ ካዝሜሮ ትንሽ መዳከም ነገር ይታይባቸው ነበር። ካዝሜሮና ሜኑ አማድ ራሱ ጥሩ አልነበረ ዛሬ ላይ ማለት ምን አይነት በቃ ውጤት አስጠብቀው ወጥተዋል ማለት ነው። ሜንታሊቲያቸው አሪፍ ነው። ቶፕ 4 ኢዝ ባክ ተመልሰውላቸዋል። በቃ እኔ ምንም ማለት የምችለው ነገር የለም ስለዚህ ጨዋታ። ገብቷል አይደለ? የሚፈልጉትና ትክክለኛ ውጤት ነው ይዘው የወጡት። ዴይ ዋን ብሎ ደግሞ ሊጀምር ነው ያለ ባለ ጸጉራም ሰውዬ አያገባኝም። እኔ ረፍት ሳን የተኛሁት ሼሽኮም አልገባም ጎልም አላገባም። እኔ ያየሁት ነገር የለም። አቻ ነው የወጣችሁት። ስለሚቻለ ማንጁ ይታያል አይደል? እዚህ ጋር የዩናይትድ ያለፉት 6 የፕሪሚየር ሊግ ጨዋታዎች ናቸው አንደር ማይክል ካሪክ ማለት ነው። ትችላለህ ዘንድሮ ማለት ነው። ዘንድሮ ተያይዘን አብረን አንቺ እኔን እንዲህ ትገፊኛለሽ፣ እኔም እንደዚህ እየጎተትኩሽ፣ እኔ ዋንጫውን እበላለሁ፣ አንቺ ቶፕ 4 ያብድለታል ፕሪሚየር ሊግ። ቤንጃሚን ሼሽኮ ጌም ቼንጀር። ቤንች ላይ ቁጭ ብሎ እስከ 70 ምናምን ወይ እስከ 60 ይቆያል፣ ተነስቶ ያስገባል፣ ያገባል ማለት ነው። ባለፈውም ከዌስታም እሱም 1 ነጥብ ያዳናላቸው። ከዌስታም አቻ ስለወጣ ማርያምን ማሽቃበጥ አይደል፣ ከዌስታም አቻ ስለወጣ ማለት ነው መጥፎ ውጤት ያገኛችሁ የመሰላችሁ ብዙ ዩናይትድ ደጋፊዎች ነበራችሁ። ላለመውረድ የሚጫወት ቡድን ማለት ጭራሽ አዌይ ገጥመው እከክ የሆነ ቡድን እኮ እንጂ ካለፉት 6 ጨዋታዎች 5ቱንም አሸንፏል። ያራዳል ያሙ ጠምጤሚያም የሆነ ሰውዬ ነው ሲጀመር 5 አሸንፈው እንዳይቆረጡ ያረጋቸው። አንተ ዳመንስ እንዴት ነው የሚችለው? የሆነ ተኩስ የሆነ ኳስ ተመቶበት አዳ ነው በቃ ምን ኮምፎርታብል ነው ሲመታበት ይሄን ያህል አይደረጋግጥም። ፍሪ ኪክ ራሱ አንድ የሚገርም ጋርነር መተውበት ቅጭም ምን ያደርጋል። ለማንኛውም ይመቻችሁ። 48 ነጥብ 3 ነጥብ ከቼላውና ከሊቨርፑል ከፍ ብላችኋል። እንዳያሳስበ ያራዳል ተሸንፈ ቢያሸንፉ ራሱ እኩል ነው የምትሆኑት ነጥብ። ሴስኮ ኬት ነው የመጣው? እኔ ከመሬት ወደ ላይ ውጣ ከሰማይ ይውረድ ምንም ማውቀው ነገር የለም። ጎሉን ሲያገባ ብቻ ነው ያየሁት። እንዴት ነው እንደዛ የሚበረው የሚሮጠው? ምንድነው? አረ ቶፎር በቃ ወንድም ብትሆን እዚህ ቦታ ላይ ሰው መጠበቅ አይቻልም። በቃ ያስከው ወደፊት መሮጥ በቃ እነዛ ነው ያደረገው ዩናይትድ። የራስህን የምትወስነው ራስህ በቃ። እነዛ ደግሞ ይመታሉ 90 ምናምን ኮርና መጥቶ ሲጀመር ፔናልቲ ቢመቱም አያገቡም። ደደቦች ናቸው። ይመሻችሁ ግን እናንተ ስለ በቃ ሁሉም የያዘውን ይዞ መሮጥ ነው ያለበት። መጠበቅ ነው ወፍ አባቴ። ቻምፒዮንስ ሊግ መግባት ከፈለግ ሴስኮ ግን ከኬት እንደመጣ መጣራት አለበት። እዛ ቦታ እንዴት እንደተገኘ ምን አልገባኝም። እስቲ ኩኛ ብሩኖ ዶርጉ አሁን ደግሞ ኩኛ እምቡሞ ሼሽኮ። ምን አይነት ካውንተር አታክ ነው? የኔ ወንዳ አጥቂ ይችላል። በ22 ዓመቱ ይችላል። እንደማንም ዝረክረክ አይደለም። ምን አይነት ካውንተር አታክ ነው? አንተ የሀያሉ የንጉሱ የብራንዱ የማንቸስተር ዩናይትድ ደጋፊ ከተማውን ነገ በማንቸስተር ዩናይትድ ማሊያ አጥለቅልቀው። እንችላለን። በ2026 ብቸኛው ያልተሸነፈ ብራንዱ ትልቁ ክለብ ማንቸስተር ዩናይትድ በ2026 10 ተከታታይ ጨዋታ
ያልተሸነፈ ያንተ ክለብ ነው። ነገ ማሊያህን ለብሰ ታስጨንቋለ። ምድረ ወያላን ማለት ነው ታስጨንቋለ። 10 ተከታታይ ጨዋታ በ2026 ብቸኛ ያልተሸነፈ ክለብ ብራንዱ ማንቸስተር ዩናይትድ። ኩኛ እምቡሙ ሼሽኮ ስማኝ አንበሳው፣ ካሪክና ማንቸስተር ዩናይትድ እጅግ በጣም አስገራሚ ጉዞ ላይ እንዳሉ ለማየት ይሄን ማየት በቂ ነው። ያራዳ ልጅ ከነዚህ ውስጥ ግን ውጣ ውረዱ እጅግ በጣም ከባድ ነበር። የሚጮተው ፕሪሚየር ሊግ ላይ ነው። ማንቸስተር ዩናይትድ ቀላል የሚባል ክለብ እንደሌለ ወልቭስም ሆነ በርን ላይ ከቼልሲና ከአርሰናል ጋር በሚገባ አሳይተዋል ማለት ነው። ያራዳ ልጆች ሲቲን፣ አርሰናልን፣ ፉላምን፣ ቶተናምንና ዌስትሃም ኤቨርተንን የምትመለከተውን እንዳለ ማንቸስተር እጅ የሰጠባቸው ቡድን አይደለም። ከዌስትሃም ጋር ነጥብ ተጋርቶ ወጣ። ሌሎቹም በጠቅላላ አሸንፏል። እስቲል ዛሬ እንኳን ከኤቨርተን ጋር በጣም ተፈትኖ ሲንሌማንስ ምን አይነት በረኛ ነው ያራዳ ልጆች፣ ከአቅም በላይ የሆነ በረኛ ደግሞ አንተ እንደዚህ አልታየም። ታኮስኪ በቃ ቢወጋው ቢተኩስበት ሁሉ ደስተኛ ነበር። በዛሬው ጨዋታ ነው የምልህ የተመቱትን ኳሶች እንዳለ ፍን ነው አይተፋ ምን አይል ምን አይነት አውሬ በረኛ ነው አንተ ያመጡት። ደግሞ ኦናናን አይቶ ነው የካሳቸው ያራዳ ልጆች። ማንቸስተር ዩናይትድ ከካሪክ ጋር ገና ከዚህ በላይ የሚሄድ ይመስለኛል። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምንም ጥያቄ በሌለው መልኩ ማንቸስተር ዩናይትድ ትክክለኛ የቶፕ 4 ተፋላሚ ሆኖ ነው የመጣው ከካሪክ ጋር ማለት ነው። አሁን ከአስቶን ቪላ ጋር የ3 ነጥብ ልዩነት ብቻ ነው በመሃላቸው ያለው። ቪላ ደግሞ በጣም ነጥብ ማይክል ካሪክ ካርቴታ ምናምን ይበልጣል የምልበት ምክንያት ልንገርና እንዲሁም ደግሞ ዛሬ ስላደረገው ድንቅ ነገር ልንገር ማለት ነው። 70 ደቂቃ ላይ ምናምን ነው እስከዛሬ ድረስ ቀያር ላይ ያየ ነው ልክ እንደ ፈርጉሰን ማለት ነው። ዛሬ ደግሞ በተቃራኒው 58ኛው ደቂቃ ላይ አማድ ዲያሎን አስወጥቶ ቤንያሚን ሼስኮ አስገባው ማለት እግዚአብሔርን ነው የምላችሁ። እኔ ስጠብቅ ነበር ጭራሽ ቪዲዮን ባክ አድርጋችሁ ካያችሁ ማለት ነው። ዛሬ ቤንያሚን ሼስኮ ፈርስት ላይን አፕ ላይ እናየዋለን ብዬ ቪዲዮ ሰርቼ ነበር ማለት ይሄ ጨዋታ እሱን ይፈልግ ነበር። 58ኛው ደቂቃ ላይ በሚገባና በትክክለኛው ሰው ቀይሮ አስገባው ማለት ነው። ዛሬም ቀይሮ ያስገባው ተጫዋች ጎል አስቆጥሮ አሸንፈን 1-0 ወጣ። ሶ ይሄ ሰውዬ ይችላል። ለዚህ ልጅ ከማውራቴ በፊት ግን አርቴታ ይችላል። አርቴታ ይሄ ልጅ ይፈልገው ነው የነበረው በጣም ስለሚ አሁን ዩኬሪሽ በጎል ይበልጠዋል። ኤኪቲኬ ኮይን ያክል ያስቆጠረው ፔድሮን ያክ እንዳትሰሟቸው። ይሄ 8 ጨዋታ አድርጎ ነው 6 ጎል ያስቆጠረው። እንዲሁም ያስቆጠራቸው ጎሎች ወሳኝ ከመሆናቸው አልፎ ማለት በየሱ የዛሬውን ጎል ከተመለከታችሁት ማለት ቢልድ አፕ መነሻው እሱ ነው። ጎሉን ያስቆጠረው እሱ መሆኑ አይደለም መነሻው እሱ ነው ማለት ይሄ ልጅ በጣም ነው የሚችለው። ከዚህ በኋላ ማንቸስተር ዩናይትድ ልክ ከዚህ በፊት ሲጠራቸው እንደነበሩት አጥቂዎቹ በከባዱ የሚጠራው ተጫዋች ይሆናል ማለት ቤንያሚን ሼስኮ አደገኛ አጥቂ ማለት በሚገባው ቦታና በወሳኝ ታይም የሚገኝ ተጫዋች። ይመቻችሁ።